ኢትዮጵያ ትልቅ እድል ካላቸው ሀገራት ናት። አሁን አሳዛኝ ናት። እናንተ እንደምትሉት አሳዛኝ ሀገር ናት። ይሄንበት ሀገር ሁሉ ከኛ ይሻላል። ያ ደግሞ ያቃጥላል፣ ያስቆጫል። ምንድነው እድል ያላችሁ እንደሆነ ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ደህንነትን ለመምታት ደሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸው፣ ግድ የለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ አርሙ። እናንተ ካላልታረማችሁ ራሳችሁ ካላረማችሁ ግድ የለም፣ አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባንዘነጋው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት። ፓርላማው 70% ኦርቶዶክስ አይደለም። ፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያ የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን። ግን እኛ እዚህ ከተማ ውስጥ አጋጣሚ መስለናል አይደል? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉ ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳል ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱ ነው ካርታው ነው ምን ነው ወደኛን ካልወደደ ምን ማለት ነው? ኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ብዙ ነገር ነው። ስለዚህ ተማሪዎች ቃንጃን ማለት ነው። ኢትዮጵያ የመንግስት ብቻ አይደለችም፣ የህዝብ ነች። የኛ ሀገር ነች ኢትዮጵያ። እንደ ህዝብ ደግሞ ከጓዳችን ከአካባቢያችን ከጎረቤታችን ጀምረን ኢትዮጵያን የማዳን ስራ እያንዳንዱ ህብረተሰብ ሊሰራ ይገባል። ተወረናል፣ ተከበናል። ዝምታ ሊበቃ ይገባል እዚህ ላይ። ስለዚህ መጀመሪያ የሚሆነው መንግስት በዚህ ላይ ያለው አቋሙን በግልጽ ለህዝብ ሊያሳውቅ ይገባል። ሌሎች ሀገራት እያደረጉ ነው። መንግስታችን ዝም ሊል ከቶ አይገባም። ኢትዮጵያ መሪ ነች፣ አሁንም መሪ ነች። በቃ መሪ ነች፣ ትጠበቃለች በአፍሪካ። ስለዚህ ሳይ ሊኖረን ይገባል። እዚህ ላይ የመጨረሻ አንድ ከባድ ስትራቴጂ ነግራቸዋለሁ። አዶልፍ ሂትለር የተጠቀመበትን ስትራቴጂ ነው እየተጠቀሙ ያሉት እነዚህ ሰዎች። ውሸትን ስትናገር አታወሳስበው፣ ቀለል አድርገህ ተናገረው። ስትናገር ደግመህ ተናገረው። በሚሰማ ሁሉ ዘንድ የተናገርከው ውሸት እውነት ይሆናል። ውሸት ነው እየነገሩ ነው ያሉት። እኛ ያላደረግነው አልጠየቅነው የለም፣ ያልጻፍነው ወረቀት የለም። የቤተ ክርስቲያን ደብዳቤዋ የምትጽፈው ሊከበር ይገባል። ግን ያልጠየቅነው የለም። እስስት ብትላወጥ መርዛምነቱ አይለወጥ። አብዛኛዎች እኮ አንዳንድ ጊዜ ስልጣን እኮ መከታ አድርጎ ቤተክርስቲያን መጉዳት እኮ አግባብ አይደለም። ደብዳቤዎቻችን የተጻፉ ደብዳቤ ስፍር ቁጥር የላቸው። መልስ አላገኙ፣ መልስ ሊያገኙ ይገባል። ግን መስሎት ይሆናል አሸማቀው እንደዚህ እናደርጋለን የሚለው ቋንቋው ግን አይሰራም። እኛ የሚያሸንፈን ፍቅር ነው። እኛ የሚያሸንፈን ሰላም ነው። እስከ መቼ ወደ ቤተክርስቲያን እየተተኮሰባት የምትኖሩ መቼ ነው? ይመዝኑናል። ሚዛን ነው። የት ላይ ናቸው እየተባሉ ነው ያለው። አይምሯቸው ደንዝዟል። ትክክል ሰርቷል የተሰራው ማደንዘጃ ወይስ አይደለም ነው እኮ። አዎ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው። ኦርቶዶክሳዊነት ማንነቱ
አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል። ይሄ ነው ተው ማለት ያስፈልጋል። አይነት መጭበርበር የሚባል ነገር የለም። እየሰማን ነው አይደል? ይሄ ነው ኦርቶዶክሳዊነት የምንለው እንዲሁ በምድራዊ ሐሳብ የምንቀርበት አይደለም። ልባችሁ በሰማይ ይሁን ተብሎ የተነገረን አሁን ለምንድን ነው? ልባችን ምድራዊ ከሆነ በምድራውያን እንዳንታለል ነው። ሰማያዊ ሲሆን ልባችን ማንም አያታልለንም ማለት እኮ ነው። ላይለ ይኩን ህሊናክሙ በሰማይ ያሃሉ ልበክሙ፣ ህሊናችሁ በሰማይ ይሁን፣ ህሊናችሁ በላይ ይሁን፣ ልባችሁም በሰማይ ይኑር ማለት እኮ በምድራውያን አስተሳሰቦች እንዳትታለሉ ማለት ነው። በምድራዊ አስተሳሰብ የሚታለል አይኑር ማለት ነው። በምድራዊ ንግግር የሚታለል አይኑር ማለት ነው። አያችሁ፣ በምድራዊ ፈረንጁን ያስደነቀው የኢትዮጵያውያን ማንነት ሞትን የማይፈራ ምን አይነት ስነ ልቡና ያለው ፍጥረት ነው ብለው አደነቁት ኦርቶዶክስ። ሞትን የማይፈራ ምን አይነት አየሁ። አገር ስላለን ነው እንጂ ሞትን የማንፈራው። ሌላ አገር ባይኖረን እንዴት ብለን ሞት ፊት እንቆማለን? ጎበዝ እኖ በየቤታችን ለሰማዕትነት የተዘጋጀ ስነ ልቡና ያስፈልገናል። ገድለ ሰማዕታትን ገዝቶ ማንበብ ያስፈልጋል። በየቤቱ ስንክሳር የገዛ ወጣት ሊኖር ይገባል። የቅዱሳንን ሰማዕታት ገል ማንበብ አለበት። እንደና አግናጥዮስ የመሰለ ሰማዕት መፈጠር አለበት። ኢትዮጵያ የበላይ ናት ተብላ እንድትመዘገብ ያደረሰች ቤተክርስቲያን ነበረች። ቤተክርስቲያንን መውጋት ሲጀምሩ ቤተክርስቲያን የሚጎዳ አካል አሁንም ኢትዮጵያን የጠበቀ አይምሰላችሁ። ኢትዮጵያን የሚያስተዳድርም አይሆንም። ኢትዮጵያ ከፍ የምትለው በሃይማኖት ነው። የማይስማማህን ምግብ ስትበላ ሆድህ ይንጓጓል አይደለ? አዎ ካልክ ኢትዮጵያም የማይስማማትን ለአሜሪካ ዲሞክራሲ አስተምህሮ ፍልስፍና ውስጥ ተዘፍቃ በሰብአዊ ፍልስፍና የታወረ አይምሮ ሊመራት የማይችላት እንደመሆኗ መጠን ምን ይሆናል? ሰላም ታጣለች፣ ሁከት ይበዛል፣ አይስማማም። የማይስማማ ምግብ መብላት አየሁ። ስለዚህ አገሪቱ በወጥንቀት ውስጥ ትገኛለች። የአባቶቻችን ዝምታ ነው በትክክል ቤተክርስቲያኒቷን ያስደፈረው።